ሕዝብን አበዛ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅን ለእኛ ዘረጋ። ይሄ መዝሙር ገና ሳንታሰር የተዘመረ መዝሙር ነው። መዝሙሩ የጌታ ነው። እሱ ነው አስቀድማችሁ ዘምሮ ያለው። ገና ሳይሆን ዘምሩት ነው ያለው። ገና ሳይሆን ዘመር፣ እርሱም አደረገው። ክብር ለስሙ ይሁን። አንድ መዝሙር ሰምታችሁ ይሆናል። እግዚአብሔር ሲረዳ ከሰማያት ወርዶ የሚል ገና ሳንፈታ እስር ቤት እያለን ነው የዘመርነው። ዘምሩታል፣ ቀደም ብላችሁ ዘምሩታል። እሱም ደግሞ አደረገው። እግዚአብሔር ይመስገን። ለምንድን ነው የዘመርነው? በነገራችን ላይ እስሩ ያው በ71 ዓመተ ምህረት ክረምት ላይ መጣ፣ ገባን። የሚሆነው ብዙ ነገር ሆነ። አሁን እዛ ዝርዝር ውስጥ ብገባ አሳድራቸዋለሁ። አሁንም የረዘመባችሁ ልትኖሩ ትችላላችሁ። እና እንደዚያ እንዳይሆን ወደዚያ ልምጣ። ከታሰርንበት ጊዜ ጀምሮ እስከ ተፈታንበት 1978 ዓመተ ምህረት በየመሃሉ አንድ በተደጋጋሚ እንደ አዝማች የሚሰማ ዘበት ነበር። ይዘብቱብን ነበር። እግዚአብሔር እስቲ የምታመልኩት እግዚአብሔር ከኛ እጅ መጥቶ ያውጣችሁ፣ እግዚአብሔር ከሰማይ ወርዶ ይርዳችሁ ይሉን ነበር። ደብድበው ሲደክማቸው ያውጣችሁ ይሉን ነበር። በተለይ በመጨረሻ እቺ መዝሙር የተጻፈችበት ወቅት ላይ ቦረና ነገሌ የሚባል ቦታ ተወስደን ነበር። ከይርጋለም ብዙ ኪሎ ሜትር ወደ ኋላ ወደ በረሃ ማለት ነው ተወስደን ነበር። ሰው እንዳያገኘን ካሰናበቱንም እዚያው ማንም ሰው ሳይሰማ ሊያሰናብቱን ነበረ የወሰዱን። እዚያ ያለን አንድ ቀን የመቶ አለቃ ስሙ አሁን ረስቻለሁ፣ አንድ የመቶ አለቃ የወይኒ ቤት አዛዥ ነው። ምን እንደነካው አላውቅም። ተቆጥቶ መጣ። በጠቅላላ ያላቸውን ነገር ፍራሽ፣ የብርድ ልብስ፣ ኬሻ፣ አንሶላ፣ የቀን ልብስ፣ የሌሊት ልብስ፣ አንድ ነገር ጫማ ሳይቀር አውጡልኛል። በሙሉ ወጣና የእቃ ማሸጊያ ክፍል ገባ። አንድ ሸሚዝ፣ አንድ ሱሪ፣ ምናልባት አንድ ነጠላ ጫማ ብቻ ቀረ በእጃችን እና አንዲት አንሶላ። የምታነጥፉት ነገር የለም። እሱን በላያችሁ ላይ ጣል አድርጋችሁ ነው የምታድሩት። እና በዚያ አስቀሩ። እንደዚያም አድርገው ያለ ቅያሪ አስቀርተውን። እንግዲህ እዚህ ሀገር ቅማል የለም አይደለ? ስሙን ስጠራ እንዳትጠየፉ ብዬ ነው። ቅማል በቅማል ስንሆን ያም ሳያንስ እያወጡ የጉልበት ስራ ያሰሩን ነበር። ያችን ሱሪያችንን ስትቆሽሽ አውጥተን አንሶላ ሸርጠን አገልድመን አጥበን እናሰጣለን። አንድ ወንድማችን እንደዚሁ ሱሪውን አስጥቶ እያለ ስራ ውጣ ተባለ። ኧረ ሱሪ የለም አለ። ራቁትህን ውጣ አለ። እንዴት ራቁቴን እወጣለሁ? ወይ ልብሴን ስጡኝ ለብሼ ልስራ ወይም ተውኛል። ሊሰሙ ነው። ራቁትህን ውጣ። ይሄን ስታውቅ ለምን ታሰርክ? ወጥተህ ትሰራለህ። አሁን ትንሽ ንግግሩ ትንሽ ተራዘመ። ስሜቱም መጣ እዛ ላይ። እዚያ ላይ ምን አለ? እግዚአብሔር ከሰማይ ወርዶ ሲረዳችሁ አያለሁ አለ። ከመካከላችን ደግሞ አንዱ እግዚአብሔርስ ከሰማይ ወርዶ እንደሚረዳን እናውቃለን አለና መለሰ። ከዛ ለስራ የሚወጣውም ወጣ እና ሰርተን ተመለስን። ያቺ ውስጣችን ገብታ ተቀረቀረች። እግዚአብሔር ከሰማይ ወርዶ ይርዳችሁ የምትለው ሀሳብ ተቀርቅራ ስትብላላ ቆየችና መዝሙር ሆነች። ጌታ የተመሰገነ ስሙ ይባረክ።
መዝሙር ሊሰጠን ፈልጎ ነው። እዚያው እስር ቤት እያለን ጻፍን። እዚያው እስር ቤት እያለን ዘመር። ለመጀመሪያ ጊዜ ይህንን መዝሙር ስንዘምር ጮክ ብለን ነው የዘመርነው። በሹክሹክታ ቀስ እያል ነበር ከዚህ በፊት የምናንጎራጉረው። አሁን ጮክ ብለን ስንዘምር ቤተ ክርስቲያን ውስጥ ያለን መሰለን። የዛለት ዘምረን 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 የእግዚአብሔር መንፈስ በመሃላችን ወርዶ እንደው ሌላ ሲያደርገን እስር ቤት መሆኑ ተረሳ። አንዱ ወንድም ብድግ አለና ድምፁን ከፍ አድርጎ እዛ ውጭ ያሉ ፖሊሶች ሁሉ እስኪሰሙ ድረስ ሃሌሉያ 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 የተፈታ ህዝብ ነው የተፈታ ህዝብ ነው አለ። ወይኔ ቤት ውስጥ እኮ ተመሰገነ። አሃ እግዚአብሔር አንድ ነገር አለው ከፊታችን ማለት ነው አለኛ። እንደዚያ ሆነን አናቅማ እስር ቤት ውስጥ ማለት የእግዚአብሔር መንፈስ ወይኔ ቤት ውስጥም ይወርዳል ማለት ነው። ወረደ ወርዶ ትንቢት አናገረና ጌታ ተመሰገነ። መንፈሱ ሲወርድ ሰዎች ትንቢት ይናገራሉ። ደግ ትንቢት፣ የእግዚአብሔርን ታላቅነት የሚያሳይ ትንቢት። ጌታ የተባረከ ይሁን። ዘምሩ አለ። ሳትወጡ እዚች ሆናችሁ ዘምሩ አለ። ዘመርን ደህና አድርገን። ጌታ የተመሰገነ ይሁን። ያችን መዝሙር ከዘመርን በኋላ 2 ዓመት ቆየን፣ ወጣን። ከዛ በኋላ በሕይወት ጎዳና ፈተና ቢበዛም ጌታን እየጠራ ንጹሕ ሰው አይጠፋም። እጄን ያዘኝ ብሎ ሲጮህ ይሰማዋል። ረግረግ አውጥቶ በድል ይምራዋል። እግዚአብሔር ስለለው ከሰማያት ወርደው በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመደው